ደምሳሽ አይሉ መልአክ ሲደምስስ እናንተ የማህይም ልጅ ነው ወርከዝ ያኛው ጻድቅ ነው። ይሄ በጣም ዱርዬ የመጀመሪያው ጫትቃሚ በኢትዮጵያ ይሄ ሰውዬ ነው የሚገርምሽ። ሰላም ሰላም፣ እንዴት ናችሁ ውድ የዳኑስ ቤተሰቦች? ዛሬ በሞጣ ቪዲዮዎች ተመልሰናል። ሰብስክራይብ፣ ላይክ፣ ሼር አድርጉ። ይመቻችሁ እና ላይክ አድርጉ። አህያው እየመጣልን ነው። ከኢትዮጵያ ከየት ነው አንተ? ምን ልትሰሪ መጣሽ? እኛ ጋር ይሄ ፖለቲካ ቤት ታውቂኛለሽ? እኔ አላውቅም። ታውቂኛለሽ ደግሞ? እኔ ማወቅም አልፈልግም። እንደዚህ አይነት ሴት እግሯን ቀሚሷን የምታሳይ ዋልጌ ጫትቃሚ መሀይም ነው። ዱሽቃራስ ብሮከር ዛህራ ነኝ የሳዳት ከማል አድናቂ እነዚህ ያሉ ደግሞ ዛህራ ነኝ ምናምን አድናቂ እናቷ ናፋቂ ምናምን ቆንዳ አሰጣችሁ ለዚህ ታባታች ሽማሃይን የማርያም ናፋቂ እናቴ ጊዮርጊስ ናፋቂ ምን ማለት የጎጫ ማቀበጥ ነኝ ብትቷ መጀመሪያ ከዚህ አስተሳሰብ ያቦቲና ናፋቂ ያንጎስ ልታገኝ ዛህራ ነኝ ፋጡማ ነኝ አጎቴ ናፋቂ አክስቴ ናፋቂ በሌ ነኝ አሌክስ ነኝ አክስቴ ናፋቂ አክስቴ ልታገባት የባህር ዳር አቀበት ነኝ የጣናዋ ሞገድ ነኝ የቦርከና ውሃ ተሸካሚ ነኝ የአዲስ አበባ ዱባታ ነኝ የአዲስ አበባ እመቤት ነኝ በዘርሽም እመቤት ነኝ ምናጢ ጠቅላላ ሶሻል ሚዲያ ስንዶ ስሰሙት እኮ ጉድ እኮ ነው የምትሰሙት። ዘሌዋ ነኝ ከታች በታመታ ማድረግ ነው ብሎ አንዱ ከፍቶላል ትናንትና። ዘሌዋ ነኝ ዘሌዋ ባታ ዘሌው ነኝ ምንድነው ያን ብዬ ገባላለሁ። ዝም ብሎ የሚለጥፈው ኮተታም ዝም ብሎ ብታይ። እኔ ግን እውነት በቃ መሀይም አይኑ ትልቅ ነው ካልክ ጊዜ በኋላ ካንተ ውጪ ጭንቅላቴ ማሰብ አልቻለም። እንዴት በቃ ውስጤ ገባክ እንዴ? ምን ማለት ነው? እንዳጨርሽ እንደዛ ካልክ በኋላ ካንተ ውጪ ማሰብ አልቻልኩም። እንዳጨርሽው አፈቀርኩ እንዳይሆን እናው አፈቀርኩ እንዳይሆን በጣም የሚፈራ በዚህ መፈቀር የተከበርኩ ሚስት ያለኝ ሰው እኮ ነው ምናምን አይደል? ወይ ሙድ በጣም ነው የሚመችኝ በዚህ ጭራሽ ወይ አንቺ እንዴት ክርስቲያን ነሽ? አይ አንቺ እድለኛ ነሽ በእውነት እንደው አንቺ እንትን ጥላ አስገቢ ለቤተ ክርስቲያን። የሰፈር ነው የምትኖሪው? የኔ ከረገት ነው። ሰፈር ቤት ነው የምትኖሪው? እኔ ወደ ሀያት በይ ሚካኤል ጋር ሂጂና ሁለት ጥላ አስገቢ። እንዴት አይነት አምላክ አለሽ መሰለሽ? እንደው አንቺ በጣም እግዚአብሔር ይወድሻል። እንዴት እግዚአብሔር ይወድሻል? ሞጣን ማፍቀር ማለት እኮ እግዚአብሔር ወደደሽ ማለት ነው። ቅዱስ እኮ ነኝ የሚገርምሽ። ሊቀ ሊቃውንት ቅዱስ፣ የሰው አዛኝ፣ የፖለቲካ የመብት ታጋይ ተመልከች። አንተን የኔ ያርግክና አንድ ላይ አራጥራል አስገባ። ጭራሽ አራት ሞጣን ባራጥና አንተ የኔን ካረግክ ጉቦ ነው ለእግዚአብሔር። አንተ የኔን ያርግክና በቃ አንደኛውን አራጥራል አስገባ። ኧረ እኔ $4000 ብልክልሽ ይሻላል። እኔም በቤት ደሞ ማን ላከብኝ ደሞ ከደንበጫ እኔ አንተን ነው የምፈልገው። እውነት አፍቅረሽ ነው? አዎ በሰይፉ ፋንታውን ጋር ቅረቢና ነው ማምነው። እንዴት አድርጌ ልቅረብ? ያቺኛው የቦሌዋ ልጅ ነበር ያገባች ደሞ የአያቷ ደሞ ቃጥ ብለሽ ወይ ኦኤምኤል ላይ ቅረቢ ወይ ደግሞ ሰይፉ ላይ ቅረቢ። እሺ ምን ልሰርልሽ? ቀለበት ልሰርልሽ? የአንገት ሐብል ይሻልሻል? ቀለበት ይሻልሻል? የአንገት ሐብል ቀለበት አውቃ ነው። ይቺ በእህትነት ነው የምትወደኝ። ሌሎቻችሁ ደግሞ አትቅኑ። በእህትነት ነው በያቸው። ለምን ማለት እንደኔ ፍቅሬ ከልብኝ ነው። ጭራሽ
እኔ ውስጣዊ ፍቅር ነው ከልቤ መነጨ። እኔ ብልጽግና የላከብኝ ነው ይመስለኝ። አብይ አህመድ ደግሞ ቆንጆች መላክ ጀመረ። ማነው እሱ? አታውቂውም? አብይ አላውቀውም። ጭራሽ አብይ አህመድ አታውቂውም? አላውቀውም። እውነትም ተሰውሮብሻል። በይ አንቺ ትምህርት ቤት መርን ያለብሽ። ታይ ገና ትንሽ ልጅ ነሽ እና አልተረዳኝም ማለት ምን ልረዳ? ሂሳቡን ነው ፍቅሬን እኔ የደንበጫ አረቂ ሰርቷል ማለት ነው። እኔ በፊልተር አትምጣል ነገ እንዳትጸጸችበት። ይሄ የደንበጫ አረቂ ጫፍ ነክቷል። ነገ ይሄን ቪዲዮ ቆርጠው ደግሞ ይለቁብሻል። ምኑን አጠጥተውኝ ነው የምት እርግጠኛ ነኝ የዳጉሳ አረቂን የጠጣሽ። አይ የግብቶ ነው ጭራሽ የግብቶ ያማ እንኳን ሞጣን መውደድ ትራምፕንም ወድጄዋለሁ ማለት አይቀርም። በኋላ 30 ደቂቃ እዚህ ከቆየሽ ትራምፕ የኔ እጮኛ ነው ማለት አይቀርም። እኔ እኮ ካረቄውን በፊት ነበር የምወድህ እኮ ሞጣዬ። እና ምን ላድርግልሽ ነኝ? ተረዳኝ በቃ ፍቅሬን እንድትረዳኝ ነው የምፈልገው እኔ። ይህች አረቂ ሰርታለች በእውነት። ተይ ስምሽ ማን ነው? ነፃነት። ነፃነት ማን? ነፃነት ተስፋዬ። ነፂ ተይ ተረዳዱ። ለነገሩ ከሚስቴ ጋር ላገናኝና ተረዳዱ። ግዴለሽ ተረዳዱ። እሷም ትረዳኝ ደስ ይለኛል። ያው ሴት ናታገኝ አስተላልፊላት ምናልባት ተቆርጦ ካየች ሞጣን እኔ ወደዋለሁ አጋሪኝ ብያታለሁ። ጭራሽ አጋሪኝ ኮንዶሚኒየም እንትን ምንድን ነው የጋራ መኖሪያ አረፍሽዋል። ሞጣ ቀራኒውን ሞጣ ልጅ አለሽ? ኢትዮጵያ ምን ማለት ነው? ማን ነው ይሄ? መልኩ የማን ነው? የኦሮሞ ነው? የአማራ ነው? የትግሬ ነው? የጉራጌ ነው? ወላይታ? መልኩ የማን ነው? እሱ አይኑ መጠጥ ያለ አረንጓዴ ቢጫ ቀይ ሆነ አይታየም? ኖ የዚህ ጸጉራቸው እንዲህ አይነት ስታይል አድርገው አይናቸው ተለቅ ያሉ እነማን ናቸው? ኦሮሞዎች ናቸው? አማሮች ናቸው? ትግሬዎች ናቸው? እነሱን አላውቅም፣ ግን ኢትዮጵያ ስለሚል ነው። እስኪ ቲሸርቱን በደንብ አስጠጊው ወደ ካሜራ እንትን እሱን ፒክቸሩን ይሄ የላሊበላ እንትን ላይ ያለው ነው። ኦኬ አወኩት። እኔ አማራ ነው። ማን ነው የሰራው? እና ኢትዮጵያ ማለት አማራ ብቻ ነው? ለምን ከታች አንድ ኦሮሞ አልጨመራችሁበት? ታየ ደንዳ የመሰለች ሰውዬ ቁጭ ከግራ፣ ደብረጽዮን የመሰለች በግራ በቀኝ፣ አማራዋን ከላይ፣ የደቡባን ሰው ደግሞ ከታች፣ ቤንሻንጉላ እንዲያርጋችሁ ብትሰሩት ጥሩ ነው። አሁን ይሄ አማራ ነው። አይኑን አፍጥጦ ወይ እስኪ በደንብ አሳየን። ብድግ ተነሽ እስኪ ይሄን አማራ ነው እስኪ። ለዚህ እኮ ነው ኢትዮጵያ ብቻ እያሉ ኦሮሞች ከ450 ዓመትም ቢሆንም እኛስ እንዴት ነው እዚሁ ተወልደን የለ ታሪክ የላችሁ የምትሉን የሚሉ እኮ ለዚህ ነው። እስኪ ይችማ አማራ ነች። አማራ ነች። ተጠጊ ይሄው ኢትዮጵያ ይላል። ለካ እንትኑ ካሜራው ስለዞረ ነው። ኦኬ ፍሊፕ አድርገሽው ነው። ይሄ ሰውዬ የላሊበላ ወንድም እኮ ነው። ይሄ ሰውዬ ላሊበላ ንጉስ ላሊበላ የራሱ ታናሽ ወንድም ነው። የሚገርምሽ ይሄኛው ዱርዬ ነበር፣ ያኛው ጻድቅ ነው። ይሄ በጣም ዱርዬ የመጀመሪያው ጫት ቃሚ በኢትዮጵያ ይሄ ሰውዬ ነው። የሚገርምሽ ላሊበላ ጫት አሪዎስ ሰገራ ላይ ነው በቀለ ብሎ ሲያስተምር ሲጽፍ በብራና ይሄኛው ግን ወንድሙ ይቅም ነበር። የሚገርምሽ አይኑን አይተሽዋል? ያሳያቸው ተነሽና አይኑን ዝም ብለሽ አይኑን ይሁን ደቃም እኮ ነው። ተመልከቱት። የላሊበላ ታናሽ ወንድም ነው። አየሽ ቅሞ ነው ይሄ። ብዙ እንትኖች ኦርቶዶክሶች እንደውም ለብሰውት ይሄዳሉ በተሸፈ ኖ የላሊበላ ታናሽ ወንድም ነው። የጫት ወይ ለመጀመሪያ ጊዜ ቃመው እሱ ነው። የብዙ ሰው አሁን ያረር ሰው ነው ይባላል እንጂ ወሎ ላይ ነው የቃመው ጫት። የሚገርምሽ የባህር ዳር ጫት ነው አሉስ የቃመው። አሁን ይሄን እኛ አናውቅም ነበር። ሞጣ ባይነግረን ኖሮ ኖ ይሄ የላሊበላ የንጉስ ላሊበላ ታናሽ ወንድም ነው። ቄሮ
በይው በቃ ይቅም ነበር የሚገርምሽ በቃ ውዳሚ ነበር ላሊበላ አንሳ ያልሳል የኛው ጫቱን እየቃመ ላሊበላ የሚሰራቸው ቤቶች ሁሉ ሲያፈርስ ነበር አሉ ልክ እንደ ቄሮ በይው የድሮ ቄሮ ማለት ነው ሚገርም አታውቂም አዎ ይሄ አማራ ነውና ዱርዬ አማራ ነው ይሄ እና ላሰራልህ ነበር አትፈልገው አራ እንዴት ነው ሞጣ ደህና ነህ ምንድነው ደግሞ አንተ ይሄን አንከርፈ የመጣ አንተ ሰው የእስራኤል ለምን ግን እንዴ ልክ ሰው አይደለም እንዴ አንተ ሰርተህ ብትበላ ምን አለ አሁን ይሄንን በኢትዮጵያ ምድር ላይ ማንም ታጠል አንደኛ ፊዚም ማለት የእንግሊዘኛ ቋንቋ ነው እንዴ ማን የኢትዮጵያ ማይም ይመስላል አንተን ተከትሎ የሚያጨበጭው አዝናል እሺ ደምሳሽ አይሉ መላእክት ደምስስና አንተ የማህይም ልጅ ነው ወርከዝ ወረ ደንቆሮ ማህይም ደምሳሽ ነው እንዴ ስሙ ፍቅር ሲዝም ሞታ እኮ የማያውቀው የለም እኮ በዚህ ሞታ በጣም ከባድ ሰው ይሄን የምትከተሉ የሆነ ጓያው የምትከተሉ ዘመርኩን የምትከተሉ ጤነኞች ናችሁ ሀቢባ የምትባል ቅማል ግን ጤነኛ ነው ኢትዮጵያ ሰው ላረገዘ አንበሳ የሚወርድ ማህይም እሷ ማርገዝ ያልቻለች ሴት እኮ ናት የምትለው ፍቱ ባል ትላለች ታዋርዳለች አምጥታ ዩቲዩብ ላይ ትጫናለች እሷ ደግሞ ልጇን እንሂድላት ቤቢ ሻወር የዝንጅብል ቤቢ ሻወር ደምሳሽ አይሉ ይባላል ግራፊክ ነው የቂርቆስ ክፍለ ከተማ እኔ እኮ አውቀዋለሁ የወጣቶች ሊግ እኮ ሰማያዊ ፓርቲ ውስጥ ነው ይሰልል የነበረው ሃይማኖት ነው ያጃጃለ እሱ መሰለለ ወርቁ አይተነው ወርዳይ ነው ያለ ወርቁማ ቢያገኝ በሽጉጥ ይበሳል ጭንቅላት አየው እንዴት ያረቀውላላ እንደሆነ ሁሌ እኮ ነው እንደዚህ በቃ ዝም ብሎ ይሄን እንጨት ይዞ እኮራዳ ይሄና የሆነ ጓያው እኮ አንድ ናቸው ጓያው የሴቶችን በውስጥ መስመር እያስፈራራ በምላሱ የሚበላ ነው ይሄ ደግሞ ሽከሽከሽከሽ ያረገ ኮይኗን እስኪ አንዳንዴ አበባዋን እባካችሁ አንበሳዋን የሚል ደንቆሮ መስራት ያልቻለም እኮ አንድ አበባ በሰጠው ቁጥር ጥሩምባ የሚነፋ ጅል እኮ ነው ይሄ ብሎ ይሄ በአበባ ቁጥሩምባ ነፊ እኮ ነው አንተ ፍቅረ ሲዝም የምትባል ደንቆሮ አትላክ ብያለሁ አፈርድሜ ነው ማበላ እንዳንተ አይነት ማህይም እኔ ጋር እንዳይመጣ እኔ የሰብአዊ መብት ታጋይ ፖለቲከኛ ነኝ ለአንድ አበባ ጥሩምባ የምነፋ የአማራ ልጅ እንዳልበስ ኢትዮጵያዊ ከካ አትላክ ብያለሁ ፍቅረ ሲዝም የምትባል ደንቆሮ ልጅ እንዳትልክ ለአበባ ጥሩምባ የምነፋ አማራ እንዳልበስ አስነፋለሁ አንተን እንጂ ይሄ ፍቅረ ሲዝም የሚባል ደንቆሮ ወይ ብሎክ አረጋለሁ አንተ ሳላ የምትባል ማህይም እንዳትልኩ ሳሮን የምትባይ አትላኩ ፍቅረ ሲዝም ያልክ ሰውዬ ስንት ነው አንተ አምላካይ 32 አንድ አይኑ አይበራም እንኳን 32 ራሱን የማይጠብቅ ግዑዝ ነው የምትከተለው አንተው ይሄንን ባለ 32 አይን አምላክን በካልቾ ዘርሬ ነው የምትለው የታ አሰግጬ ነው የምነግርህ ይምጣናኛ ይምጣ ያንተ አሰግጬ ነው የምነግርህ ያንተ 32 አምላክ ይሄው ዛሬ ተዋርዷል የታባቷል ዘግዝቄ ነው የምገርፈው ከመጣ እገርፏል እንግዲህ ሰምሰሃል ተናግራል ተሳድባል እኔ ለበት ተሳድባል ብለባቱ ለምን ልውገረው እያልኩኝ አንተና ያንተን 32 አይን ያለው አምላክ ቂጡን ልውጋል እያልኩኝ በጭቤ ነው የምወገው ቂጡ የታባቱ ራሱ ነው ያድርግ ራስ ማለት ነው አምላክ አንተ ራስ ሆድ ነው አምላክ አረቃሽ ወላሂ ተማም ወቀት ምንድነው ያለው ስትል ሽጉጣ ተኩሰ የምታበርድ ትመስላለህ ያለው